አባዬ ጓደኛዬ ነው ተዋወቀው። ሰላም ዋሉ የናሆም አባት። እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳነዋል? እባክህ አረፍ በል። እሺ እግዚአብሔር ያክብርልኝ የኔ አባት። ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጠው ምን ይመስልሃል? አረ ችግር የለም። እሺ እንዴ ጠላቴ ነው እንዴ ቤት ይዤ የመጣሁት? ናሆሜ አቤት። ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው፣ በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ኤሊ ዛሬ ምን አጭሶም እንዴ? ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህን ከትህትና ጋር ቀይረው። ሰዎች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነቴን ክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደው ኧረ አባዬ። ናሆሜ ምንድን ነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ የእንጭቅ ልጅ